አብይ ሱኮ ሪፎርመር ነበር እንደው የማይሆን ሰው ጋር ተሻርኮ ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል ባድ አሶሲዬሽን ይላል አይ መጥፎ ባልንጀርነት ያጠፋል አቃለሁ ባልንጀርነቱን የመረጠው ራሱ ነው ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል ዋና እንቅፋት የሚለውን ለሱ ሄዝሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው በነገራችን የትግራይን የማስተዳደር ፍላጎት የላቸው ጠፍቶ ነው ማለት የሚፈልጉት ትግራይ ተዳክሞ ኢማስኩሌትድ ሆኖ ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል ኤርትራ ይዳከማል ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ እሱን ደሞ ይዞ ታንክ ያንጋጋ አስመራ ይገባል ቀይ ባህር ድንበራቸው ነው ይላል ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልህ ግን ደሞ ዘፈን አለ የማን ቤት ጠፍቶ የማን ሊበጂ የሚል ዘፈን አለ የአማርኛ ዘፈን እሱ ነው ይፈጠሩ ያሉት የማን ቤት ጠፍቶ የማን ሊበጂ ነው ይያለ ያለው